IELTS reading ቴስትን የተሻለ ውጤት ለማምጣት የሚረዱ ሶስት ዋና ነጥቦችና ከፈተናችን በፊት ደግሞ ማንበብ ያለብን ሶስት መጽሐፍ ስለዚህ ከነጥቦቹ እንጀምር የመጀመሪያው ነጥብ ምንድነው ማንበብን ልምድ አድርገን መያዝ አለብን ለደቂቃዎች ወይም ደግሞ ለሰዓታት አንድን መጽሐፍ የምንወደውን ፊክሽን ወይም ልቦለድ ሊሆን ይችላል አካዴሚክ ቴክስት ወይም አርቲክል በማንበብ ልምዳችንን ማዳበር አለብን ያን ስንረድ ደግሞ መፈተሽ ያለብን ወይም ደግሞ ራሳችንን ቻሌንጅ ማድረግ ያለብን ነገር አለ በቅድሚያ ስፒድ ነው አንድ መጽሐፍ አንድን ገጽ ለማንበብ ኢን አቨሬጅ ከአንድ ደቂቃ እስከ 2 ደቂቃ ሊወስድ ይችላል የማንበብ አቅማችን ደግሞ ዝቅተኛ ከሆነ እስከ 3 ደቂቃ 5 10 ደቂቃ ሊወስድብን ይችላል ስለዚህ ስፒዳችንን ሁሉ ጊዜ መለካትና ምን ያህል ለውጥ አምጥቻለሁ አሻሽያለሁ የሚለው ነገር መለካት አለባችሁ ሌላው አንብቦ የመረዳት ወይም ኮምፕሬንድ የማድረግ አቅማችንንም እንደዚሁ መለካት አለብን በሶስተኛ ደረጃ ምንድነው ምናልባቸውን ጽሁፎች ክብደት በየጊዜው እየጨመረ ምን ያህል ኮምፕሌክስ ወይም ደግሞ ጠንከር ከበድ ያሉ ጽሁፎችን ማንበብ እንችላለን የሚለው ነገር ማየት አለብን ሌላው ወሳኙ ነጥብ ምንድነው expand your vocabulary የቮካቡላሪ ወይም ደግሞ የቃላት ዕውቀታችንን በየጊዜው ማዳበር አለብን ቃላትን ባወቅን ቁጥር ማንበብ እየቀለለን ማንበብን እየተማመድነው እየወደድነው እንሄዳለን ስለዚህ ቃላትን ሁሉ ጊዜ አዲስ ቃላት ስናገኝ መመዝገብና ማጥናት መለማመድ አለብን ሶስተኛው ምንድነው practice active reading ማለት ነው ብዙ ሰዎች ሲያነቡ ዝም ብለው ማንበብን እንጂ ኖት መያዝን ወሳኙ ቁልፍ ሐሳቦችን ማስመርን አንብበው ከጨረሱ በኋላ ደግሞ ጠቅላላ አድርገው ያን ሐሳብ በአጭር መንገድ አድራይተው መጻፍን ወይም ደግሞ ሳምራይዝ ማድረግን አይለማመዱ ያንን እነዛ ነገሮችን ካደረግን በእርግጠኝነት IELTS reading ቴስት ውጤታችን ላይ ከፍተኛ ለውጥ እናመጣለን ማለት ነው በስተመጨረሻ ምክራችሁ ምንድነው IELTS ቴስት ከመፈተናችሁ በፊት ሳምፕል ጥያቄዎችን የገባችሁ በተቻለ መጠን ፕሮግራም አድርጋችሁ በሳምንት 2 ወይም 3 ፈተናዎችን እየሰራችሁ ብትለማመዱ እሱ በጣም ጠቃሚ ነው ሌላው ምንድነው ከፍተኛ ውጤት 8 እና ከዛ በላይ ማውጣት የሚፈልግ ሰው ካለ ስለማንበብ የተዘጋጁ 3 ምርጥ መጽሐፎች አሉ እነሱን ተጠቅማችሁ የመጀመሪያው መጽሐፍ ምን ይባላል How to Read የሚል ሲሆን ሁለተኛው ደግሞ Atomic Habits ነው ይህ መጽሐፍ በጣም አሪፍ መጽሐፍ ነው ሪዲንግ ስኪል ብቻ ሳይሆን ብዙ በህይወታችን ውስጥ መልመድ ያለብን ጥሩ ልምዶችን እንድናሻሽል የሚያግዝ መጽሐፍ ነው ሶስተኛው በጣም ምርጥ መጽሐፍ Think Fast and Slow ሲሆን የተጻፈው ደግሞ በዳንኤል ካህልማን ነው እነዚህ መጽሐፎች በናበብ በእርግጠኝነት የማንበብ አቅማችንን የበለጠ ይጨምሩናል ኮንፊደንስ ነው IELTS reading ቴስትን ፐርፎርም እንድናደርግ ያግዛሉ ያስባለሁ